የሃዲያ ሙስሊም ሱልጣኔት ስፋቱ 8 ቀናት የሚያስጉዝ ቁመቱ ደግሞ 9 ቀን ጉዞ የሚፈጅ ሆኖ እንደ ፕሮፌሰር ሪቻርድ ፓንክረስት እና ሌሎች ሰዎች ግምት የሃዲያ ሙስሊም ሱልጣኔት ስፋት 160 ኪሎ ሜትር የሚወስድ ሲሆን ርዝመቱ 180 ኪሎ ሜትር የሚወስድ ነበር ወይንም 28800 ኪሎ ሜትር ስኩዌር የመሬት ስፋት ላይ ያረፈን ይህ ማለት የዛሬን አዲስ አበባ ከተማ አስተዳደር የሐረሪን ክልል የድሬዳዋ ከተማ አስተዳደርና የሲዳማ ክልልን የአራቱን ድምር እጥፍ ያክላል ማለት ነው የመሬት ስፋቱ አዲስ አበባ 527 ኪሎ ሜትር ስኩዌር ስትሆን ሐረሪ ክልል 334 ኪሎ ሜትር ስኩዌር ናት ድሬዳዋ 1559 ኪሎ ሜትር ስኩዌር ናት የሲዳማ ክልል አሁን በቅርቡ የተቋቋመው ማለት ነው 12000 ኪሎ ሜትር ስኩዌር ነው የነዚህን አራቱን ድምር እጥፍ ያክላል የሃዲያ ሱልጣኔት የሃዲያ ሱልጣኔት ስንል ሃዲያ ተብሎ ዛሬ የሚታወቀው ህዝብ ብቻ አልነበረም ነዋሪ የተለያየ ጸሐፊዎች እንደጻፉት በሃዲያ ሙስሊም ሱልጣኔቶች ውስጥ ቀቤና ተብሎ የሚታወቀው ብሔረሰብ አላባ ተብሎ የሚታወቀው ማረቆና ዛሬ ሃዲያ የሚባለውን ጨምሮ የተለያየ ብሔር ብሔረሰቦች በዚህ ሙስሊም ሱልጣኔቶች ውስጥ ነዋሪ እንደነበሩ የተለያዩ ጸሐፊዎች ጽፈው አስቀምጠዋል የሃዲያ ሱልጣኔት የነበረው ከሰባቱ ሙስሊም ሱልጣኔት በሰራዊት ብዛት በአንደኛ ደረጃ የሚገኝ ሲሆን 40000 ፈረሰኛ ጦርና 80000 እግረኛ ሰራዊት የነበረው ሱልጣኔት ነው የሃዲያ ሙስሊም ሱልጣኔት ታሪኩ ጋር ተያይዞ አብዛኛው የሚጠቀሰው ከትግልና ራስን መብትን ግዛትን ሃይማኖትን ከማስከበር ትግል ጋር በተያያዘ ነው ተጠቅሶ የምናገኘው የመጀመሪያው ሃዲያ ሱልጣኔት ላይ ጥቃት የተፈጸመው በአጼ ይኩኖ አምላክ ዘመን ቀደም እንዳልኩት በዛ በተጠቀሰው ዘመን ሙሀይዲን ኢብኑ አብዱዛሂር የሚል የግብጽ ጸሐፊ በጻፈበት ዘመን ጋር ተያይዞ በዛው መጨረሻ ላይ ሲሆን ቀጥሎ በስፋት የሚነሳው ግን የመጀመሪያው በአጼ ልብነ ድንግል ሳይሆን አጼ አምደ ጽዮን ዘመን ያለው 1316 ላይ የጀመረው ቀጥሎ ደግሞ 1328 ላይ በዋናነት 1329 ላይ የሃዲያ ሙስሊም ሱልጣኔት ላይ የተደረገው ወረራ ነው በዚህ ወረራ በርካታ መስጂዶች እስላማዊ ተቋሞችና ብዙ ሰዎች ያለቁበት ሂደት ነው ራሱ አጼ አምደ ጽዮን ስለ ውጊያው በዜና መዋዕሉ ላይ The glorious victory of አምደ ጽዮን ያንጸባራቂው የአምደ ጽዮን ድል ተብሎ በተጠቀሰው ይሁን በሌሎች ጽሁፎች ላይ እንዳለው የሃዲያን ህዝብ ላይ ጥቃት እንዴት እንደተከፈተና እንዴት እንደማረኳቸው ብዙ ሰዎች እንዴት እንደጨፈጨፉ ራሱ ባንደበቱ የጠቀሳቸው መጽሐፍቶች ላይ ዛሬ ድረስ ይገኛሉ